አብዘር አሁን ላይ የፈለገ ቢደረግ ወደኋላ ሰላም ጤና ይስጥልኝ። ክብራትና ክብራን የአቢዘር ማህበረሰብ አቀፍ ልማት ድርጅት አይታም ቤተሰቦቻችንና የዛሬውን የ2018 ዓመተ ምህረት የጤና መድህን ሽፋንን አስመልክቶ አቢዘር ለቤተሰቦቹ ያካሄደውን እድሳት አጠናቆ የሚያስረክብበትን ይህንን ፕሮግራም ለመከታተል እዚህ ባቲ ወረዳ አፈጉባኤ አዳራሽ የተገኙልን የባቲ ወረዳ ከንቲባ የተከበሩ አቶ አብዱ አህመድ እንዲሁም የባቲ ከተማ መጅሊስ ዋና ጸሐፊ ኡስታዝ መሐመድ ሲራጅ፣ የባቲ ከተማ የሀገር ሽማግሌ ሼክ የሱፍ፣ እንደዚሁም ወጣቱ ዳኢ ሀያቱ ሙፍቲ እዚህ ካሉት አይታም ቤተሰቦቻችንን ከውጭ ሀገር ካሉ አንድ ወንድማችን የሚደግፈን የሚረዳን ልበቀና ወንድማችንም ዑመር እዚህ በመካከላችን ተገኝቶልናል። እናመሰግናለን። ሌሎቻችሁም ጥሪ ተደርጎላችሁ እዚህ የተገኛችሁትን በጠቅላላ እንኳን ደህና መጣችሁ፣ እንኳን ተገናኘን ለማለት እወዳለሁ። ከዚህ በመቀጠል ሞራል ያበረታል። ጥሩ ነው። ስሰቱ ደመቅ አድርጋችሁ የዛሬውን የ2018 ዓመተ ምህረት የጤና መድህን ሽፋን እደሳን ፕሮግራማችንን ምክንያት በማድረግ እዚህ ከኋላዬ የቡናና እንዲሁም ደግሞ የዳቦ ስነ ስርዓቱ ተዘጋጅቷል። ይህንን ቡናና ይህን የዳቦ ስነ ስርዓት ዱዓ ሳናስደርግ አናስቀዳምም አናስቆርስምም። ስለሆነም ከፊት ለፊት የሚታዩኝ የሀገር ሽማግሌያችን ሼክ የሱፍ ወደዚህ በመምጣት የዱዓ ስነ ስርዓት ያደርጉልናል። ወራህመቱላሂ ወበረካቱ። ቢስሚላህ አርረህማን አርረሂም። እንኳን ለዛሬ አቢዘር ማህበረሰብ አቀፍ የልማት ድርጅት እንግዲህ ለአይታሞች የሚያደርገውን የጤና መድህን የእድሳት ፕሮግራም ርክክብ ላይ ተጋብዘን ዛሬ ተገኝተናል። ኢንሻአላህ ይሄንን ድርጅት አላህ እንዲያበረታው እንዲያድግ ለዓለሙ እንዲደርስ ዱዓ እናደርጋለን። የቲሞች ደግሞ የበለጠ ዱዓ እያደረጋችሁ ነው። እንግዲህ ቢስሚላህ አርረህማን አርረሂም ዛሬ አላህ በሰላም እንዲያገናኘን በሰላም አላህ ያውለን። ሰላሙ ሁሉ የኛ ይሁን፣ አገራችንም ሰላም ትሁን፣ እኛንም ሰላም አላህ አድርገን፣ አላህ ያዋደን፣ አገራችን በሰላም ትበልጽግ፣ ሰላሙን አላህ ያምጣ፣ መዋደድን አላህ ያምጣልን፣ አላህ ያዋደን፣ ሁሉም ይዋደድ፣ ሁሉም ይተባበር፣ ሁሉም ይደመር፣ ሁሉም በአንድ ይስራ፣ ሁሉም በአንድ ይንቀሳቀስ፣ አላህ ያዋደን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሱፍን ላደረጉልን ዱዓ እናመሰግናለን። ከዚህ በመቀጠል ይህን ዳቦ ወደዛ አቅርቡት እንጂ አስተባባሪዎች ይህን የዳቦ መቁረስ ስነ ስርዓት ወደዚህ በመምጣት እንዲያከናውኑልን የምጋብዘው የከተማችን ዋና ከንቲባ አቶ አብዱ መሐመድ እና እንዲሁም ደግሞ የባቲ የአቢዘር ፕሮጀክት አስተባባሪ ኮማንደር መስዑድ በጋራ በመሆን ይሆናል። ሞራል ስጡና ወደዚህ ሸኙልኝ። ሞራል እናመሰግናለን። እሺ ባለፉት ተከታታይ 6 ዓመታት በባቲ በሳይታ በከሚሴና በተለያዩ የሀገራችን ክፍሎች ላይ የቲሞችን አቅፎ ተንከባክቦ እያሳደገ ይገኛል። ከነዚህም ውስጥ አቢዘር በባቲ ከተማ ላቀፋቸው ከ153 በላይ ለሚልቁ ቤተሰቦቻቸውና ለታቀፉ ልጆች ለ4 ተከታታይ ዓመታት የጤና መድህን ሽፋንን በመስጠት ከነ ቤተሰባቸው ይህንን አገልግሎት እንዲያገኙ እያስቻለ ይገኛል። ዛሬም የ2018 ዓመተ ምህረትን
በመላው ዓለም ከሚገኙ የአቢዘር ልበቀና ቤተሰቦቹ በሚያገኘው ድጋፍ መሰረት ላቀፋቸው 234 አይታሞችና እነዚህ 234 አይታሞች በእያንዳንዳቸው ቤተሰብ ቢያንስ 5 ሰዎች ሊኖሩ ይችላሉ። ይህም ወደ 800 በላይ የሚልቅ ቤተሰብ ተጠቃሚ እንዲሆን እያስቻለ ይገኛል። አቢዘር ይህንን ተግባር ሲያደርግ ሁልጊዜም እንደሚለው አቢዘር የሚያደርገው ለአይታም ልጆቹ የምግብና ቁሳቁስ ድጋፍ ብቻ ሳይሆን ሁለንተናዊ ድጋፍ ነውና ይህንንም የጤና መድህን ሽፋኑን በዚህ አጋጣሚ አካቶ ለአይታም ቤተሰቦቹ ተደራሽ እያደረገ ይገኛል። ለሰው ልጅ ትልቁ ሀብቱ ጤናው ነውና አቢዘር በአይታም ቤተሰቦቹ ጤና ላይ አይደራደርም። ስለሆነም በየዓመቱ ይህንን ተግባር በፍጥነት እያከናወነ ለአይታም ቤተሰቦቹ በእጃቸው የሚያስረክብበትን ፕሮግራም ዛሬም ያካሂዳል። ይህንን የዛሬውን ፕሮግራም አስመልክቶ እዚህ በመካከላችን የተገኙልን የባቲ ከንቲባ አቶ አብዱ አህመድ አቢዘር እየሰራ ስለሚገኘው ሁለንተናዊ ዝግጅትና ሁለንተናዊ ድጋፍ አስመልክቶ ንግግር እንዲያደርጉልን በታላቅ አክብሮት ወደዚህ እጋብዛለሁኝ። ደህና ናችሁ? ከፊያ ሰላም ነው? ማሻአላህ ደህና ናችሁ? የተከበራችሁ የመጅሊስ አመራሮች፣ የተከበራችሁ የአቢዘር አመራሮች፣ መምህራን፣ እንዲሁም የተከበራችሁ የአቢዘር ቤተሰቦች፣ እንግዲህ አቢዘር ለባቲ ከተማ ለመግለጽ ያስቸግራል። በጣም ባለውለታ ደጋፊያችን፣ ምርኩሳችን ማለት ይቻላል። አቢዘር ለኛ ኤንጂኦአችን ነው። ሌላ ኤንጂኦ ስለሌለ ለባቲ ከተማ እንደ ኤንጂኦ ሆኖ እያገለገለ ያለ ተቋም ነው። አቢዘር በብዙ ነገር የሚሰማራ ተቋም ነው። በምግብ ይሰማራል፣ ጤናን በመጠበቅ ይሰማራል፣ መሰረተ ልማትን ለማሟላት ይሰማራል። በብዙ ወሳኝ በሆኑ ጉዳዮች የሚሰማራና ረጅም ዓላማ ያለው በጣም ብርቅዬ የሆነ ተቋማችን እንደሆነ ማረጋገጥ እፈልጋለሁ። መጀመሪያ ሲጀምር በጣም ውስን የሆኑ ልጆችን አቅፎ ነበር የተነሳው። በየጊዜው እያሳደገ ይመጣና ወደ 150 የሚሆኑ የቲም ልጆችን በቋሚነት እየረዳ የሚገኝ ተቋም ነው። በሚያስተባብራቸው አህልፌሮች በሚያስተባብራቸው ልበቀናዎች ተቋሙ እንደ ተቋም ራሱን ችሎ እነዚህ የቲሞችና በከተማችን እጃቸው ያጠራቸውና የሚበሉ ያጡትን እናቶች በየጊዜው እየረዳ ያለ ተቋም ነው። ስለዚህ አቢዘር አሁን ላይ የፈለገ ቢደረግ ወደ ኋላ የሚመለስ ተቋም አይደለም። ለማን ነው የሚቆመው? ለእነዚህ ህፃናት ይቆማል። በእነኚህ በሚደገፉ እናቶች ይቀጥላል ማለት ነው። ወደ ኋላ መመለስ የሚችል አይደለም። ወደ ኋላ ይመለሳል ብሎ የሚጠራጠር ካለ ተሸውዷል። በጣም በእነዚህ በህፃናት ዱዓ የሚቀጥል ነው። ሌላም ተውትና ስለዚህ ይሄንን ብርቅዬ የሆነ ተቋማችን ማገዝ ቢያቅተን እሱ ራሱን ችሎ እንዲሄድ ዝም ብንለው፣ ማገዝ ብንችል ከጎን ሆነን ማገዝ፣ ሁኔታዎችን ማመቻቸት ይጠበቅብናል። ከዚህ ውጭ በግድ የተገኘችን ተቋም በተለያየ ስም መጠፋፋት
በተለያየ ኋላ ቀር አስተሳሰብ ተቋሙ ወደኋላ እንዲኮላሽ ማድረግ ትክክል አይደለም። ይህንን ሁላችንም እንቃወማለን። አቢዘር ለዘመናት ብዙ ነገር እየሰራ ነው። አሁን ስራዎቹን መቁጠር አይችልም፣ ብዙ ስለሆኑ ማለት ነው። እናንተ ስለምታውቋቸው ብዙ መቁጠር አይችልም። ከጤና መድን አንጻር ግን ወቅታዊ ስለሆነ ባለፈው ዓመት በራሳቸው ተቋሙ እናንተ ከረዱ በኋላ አይ ኢንጂነር ተስፋ ላይ ደወልኩና ኧረ እናንተ ረድታችኋል፣ እርግጥ አውቃለሁ። አሁንም ግን ብዙ እናቶች ወረቀታቸውን ሳያድሱ ቀርተውብናል። ስለዚህ ተጨማሪ 50 ሰው ትጨምራላችሁ ብዬ ጠየቁት። ወላሂ ምንም አላቅማማም፣ እንረዳለን ያሉ 100 ሺህ ነው የረዱት ተጨማሪ ማለት ነው። ስለዚህ የህዝቤ ችግር የኔ ችግር ነው። የኛ ማህበረሰብ እኛ እያለን መቸገር የለበትም፣ መሳቀቅ የለበትም፣ ጤናውን አጥቶ የሚታካብበትን ማጣት የለበትም ብለው በቁርጠኝነት የሚሰሩ ልጆች እያለን ይህን ተቋም የሚያስተዳድሩት ልጆች እያሉን የተቋሙን ችግሮች ብቻ አጉልተን እያነሳን ተቋሙን ህልውና ለማሳካት የሚሞክሩበት ሁኔታ መፈጠር የለበትም። ተቋሙ ምርጥ ተቋም ነው፣ እናሳድገዋለን። ገና ከዚህ በላይ በዓለም ላይ ከሚንቀሳቀሱ ኤንጂኦዎች ጋር ተቀናይቶ በሌሎችም ተግባራት ለምሳሌ እስካሁን እየሰራን ያለው ነው የማህበራዊ ጉዳይ ላይ ነው። ወልደ ትንሳኤ የሚባል ልጅ ታውቁት ይሆናል። ወደዚህ ቲም ተቀላቅሏል። አላህ ሂዳያ ሰጥቶት ወደ እስልምና ተቀብሏል። ማሻአላህ ልጁ በጣም በሊደርሺፕ የተካነ ነው። ፕሮጀክትን በማሳደግ ከሌሎች ፕሮጀክቶች ጋር በቅንጅት የሚሰራ ልጅ ነው። በቅርበት አቢዘርን ከሌሎች ኤንጂኦዎች ጋር በማገናኘት ትልቅ ደረጃ እንዲደርስና በስፋት ፕሮጀክት ላይ ሌሎች ፕሮጀክቶች ላይ እንዲሳተፍ እቅድ አድርጎ እየሰሩ ነው። በቅርብ ሌላ አጀንዳ ይዞልን ይመጣል ብዬ አስባለሁ። ስለዚህ ከዚህ እጥፍ እያደገ ሌሎችም ችግሮቻችን እየፈታል የሚሄድበትን ደረጃ እየደረሰ ነው የሚለውን ነገር እንድትይዙ ፈልጌ ነው። ከዚህ በተጨማሪ እንግዲህ ጤና መድን መንግስት ጤና መድንን ዝም ብሎ አይደለም ጤና መድን ላይ ይሰራ ማህበረሰቡ ጤና መድንን ቀድሞ ዋስትና የጤና ዋስትናን ይያዝ ብሎ የሚያውጅና የሚሰራበት ዝም ብሎ አይደለም። ጤና መድን ፕሮግራሙ ፍትሃዊ የሆነ የጤና አሰጣጥ ሂደት እንዲኖር ነው። ሀብታም በየጊዜው ይታከማል ብር ስላለው አይደል? ድሃ ደግሞ ብር ስለሌለው እንደ ቀልቡ ጤና ጣቢያ ሄዶ ሆስፒታል ሄዶ ላይታከም ይችላል። ይህንን ፍትሃዊ አገልግሎቱን ፍትሃዊ ለማድረግ የግድ ጤና መድን የሚባለው ፕሮግራም ለሁሉም ማህበረሰብ እኩል ጤናም ሊጠብቅ የሚችል እንደ አቅሙ አዋጥቶ እንደ ህመሙ ሊታከምበት የሚችለውን ፕሮግራም ማዘጋጀት አለብን ብሎ መንግስት ወደ ስራ ካስገባ ቆየት ብሏል። ስለዚህ በጤና መድን የጤና ዋስትናችንን ይዘን አመቱን ሙሉ በ2000 እና በ2500 እየታከሙ መሄድ ለማህበረሰቡ ኢኮኖሚ ቁጠባ ነው። ዛሬ ላይ አንድ ጊዜ ህክምና ብትሄድ ምን ያህል እንደምናወጣ እናውቃለን። ዛሬ ላይ አንድ ግል ክሊኒክ ብንሄድ ከካርድ ጀምሮ እስከ መጨረሻ ድረስ የምናወጣውን ህክምና እናውቃለን። በአንድ ዙር እስከ 3000 እናወጣ እንችላለን፣ እስከ 4000 እናወጣ እንችላለን። 2500 ከፍሎ ግን አመቱ ሙሉ የሚታከምበት ማግኘት ቀላል አይደለም። ይሄ በኢኮኖሚ ደረጃ የማህበረሰቡን ኢኮኖሚ ይጠብቃል። በሌላ በማህበራዊ ዘርፍ እንደ አቢዘር ያሉ አቢዘር ውስጥ የተቀላቀሉ ልበቀናዎች፣ ሌሎችም ከዛ ውጭ ያሉ ልበቀናዎች ከነሱ በታች ላለው ማህበረሰብ የሚያደርጉት ድጋፍ የሚያደርጉት ትብብር የማህበረሰቡን ልበቀናነትን ትስስርን ያመጣል፣ የማህበረሰብ ግንኙነትን ያጠናክራል።
ማህበረሰቡ ስለ ጤናው ሁሉ ጊዜ ከሚያስብ አንድ ጊዜ ስለ ጤናው አስቦ 2500 ከፍሎ አመቱን ሙሉ ከጭንቅ እንዲገላገል ስለሚረዳ ፕሮግራሙ በጣም አሪፍ ነው። ያንን ተረቶ አቢዘር ደግሞ በዚህ ደረጃ ፕሮግራም አዘጋጅቶ ማህበረሰቡ በጤና መድን እንዲታቀፍ ማድረጉ በጣም ምርጥ እሳቤ የሚያስብለው ስለሆነ አቢዘርን በጣም እናመሰግናለን። ለከተማ አስተዳደር እንደ ከተማ አስተዳደር በጣም ትልቅ እገዛ እያደረገ ነው። ማህበረሰባችንን ችግሩን እየፈታለት ነው። ስለዚህ እነ መንግስት ከአሁን በፊትም ከጎናቸው ቆመን እያገዝናቸው እንገኛለን። ቀጣይ ለሚያጋጥማቸው ችግሮች ለሚያጋጥማቸው እንቅፋቶች ከጎናቸው ሆነን ችግራቸውን በጋራ እየፈታን የኛ ተቋም ስለሆነ ከጎኑ ቆመን ልናሳድግ ቃል እንገባለን። በጣም አመሰግናለሁ። ጸባይ ደርባባው የባቲ ከተማ ከንቲባ አቶ አብዱ አህመድ አቢዘርን በሚሰራው ስራ ልክ በዚህ ልክ ተረድተው ይህን የመሰለ ንግግር ስለቀረቡልን በአይታም ቤተሰቦቻችን ስም በድጋሚ እናመሰግናለን። አቢዘር እንደሰማችሁት ነው። አቢዘር የማይናወጥ ባሻዋ ላይ ሳይሆን በአለት ላይ የተመሰረተ መሰረትን ጥሎ ለቀጣይ የአቢዘር ተመሳሳይ የአይታም ቤተሰቦች የሚያድጉበት የሚለወጡበት ለቁም ነገር የሚበቁበትን ተሸጋጋሪ ቀጣይ ተቋምን ለመፍጠር የያዘውን ራዕይ በዚህ መልኩ እንደሚያሳካው እኛም አንጠራጠርም። እንደ መንግስትም ከአቢዘር ጎን ሆነው ስለሚያደርጉልን ሁለንተናዊ ትብብርና ድጋፍ በአቢዘር አይታሞቻችን ስም እኛም ከልብ እናመሰግናለን። ሞራል ስጡን። ከዚህ በመቀጠል ወደዚህ በመምጣት ንግግር እንዲያደርግልን የምጋብዘው ወጣቱ ዳኢ እንዲሁም ደግሞ የባቲ ከተማ መጅሊስ ዋና ጸሐፊ ኡስታዝ መሐመድ ሲራጅ ወደዚህ በመምጣት ሀያቱን የምናስከትል ይሆናል። ኡስታዝ መሐመድ ሲራጅ ሰላከ ኢላ ረሕመተ ሊልዓለሚን ወኢነከ ለዓላ ኹሉቅን ዐዚም ሙሐመድ ብን ዓብድላህ ዓለይሂ አፍዱ ሰላቲ ወአዝካ ተስሊም ወባዕድ ፈአዩሃ ልእኽዋ ወልአሕባ አሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። ሐቂቀተን ያው ሁሌ እንደምንለው ደስተኛ ነን። የአቢዘር ቤተሰቦች መካከል መገኘቱ ብቻ ያስደስታል። ለኛም የሚተርፍ ስራ እየተሰራ ስለሆነ ነው። ለሀገርም ለኛም ሁሌ እንደምንለው ነብዩ አለይሂ ሰላቱ ወሰላም ኢነማ ተንሰሩነ ወተርዘቁነ ቢዱዓፋኢኩም ብለውናል። እናንተ እኮ አገር የምታድገው ነስር የምታገኙት ሪዝቅ የሚገኘው ብልጽግና የሚገኘው ደካሞቻችሁን ስታግዙ ከጎናቸው ስትሆኑ እንደ ቤተሰብ ስታዩ ነው አሉት ነብዩ አለይሂ ሰላቱ ወሰላም። ሰደቀል ሐቢቡ አለይሂ ሰላቱ ወሰላም። ሀከዛ ሪዓየቱል አይታም የቲሞችን መንከባከብ ማለት ልክ አሁን አቢዘር እንደሚያደርገው ነው። ሐቂቃ ስናወራ ነብዩ አለይሂ ሰላቱ ወሰላም እኮ የቲሞችን ተንከባከቡ ሲሉ የሆነ ነገር አድርገህለት መንገድ ላይ ማለፍ አይደለም፣ ቤተሰብ እንድናደርጋቸው አባት እንድንሆናቸው። ልክ አቢዘር አባት ሆኖ እንዳለው አንድ አባት ምንድነው የሚያደርገው? ለልጁ መሰረታዊ ነገሮችን ያደርጋል፣ እንዲማርለት ይፈልጋል። አቢዘር እያስተማረን አይደለም እንደ ቤተሰቦቹ። አንድ አባት እንዳይራብ እንዳይጠማ ልጆቹን ይሰራል፣ ይተጋል። አቢዘር ይሄንኑ እየሰራ ነው። አንድ አባት ለልጁ በጣም የሚያስበው ነገር ጤናው እንዲጠበቅለት ይፈልጋል። وهذا ما نرى نحن الآن አሁን የምናየው አቢዘር የቤተሰቦቹን ጤና ለመጠበቅ እየሰራ ነው። ጤና ከሁሉም ቀዳሚ ነው። ነብዩ አለይሂ ሰላቱ ወሰላም ዘንድ አጎታቸው አባስ መጣና ያ ረሱላህ አላቸው፣ እስኪ አላህን መለምነው አንድ ነገር አንድ ዱዓ አስተምረኝ አላቸው። ተመልከቱ፣ ከሁሉም የተለየ አንድ ነገር አላህ ለለምን እስኪ ንገረኝ ብሎ መጣ። ነብዩ አለይሂ ሰላቱ ወሰላም ፈሰከተ፣ ዝም አሉትና ሌላ ስራ ይዘዋል ቀጠሉ። ትንሽ ቆይቶ መጣ። አሁንም ይሄንኑ ጠየቃቸው፣ ዝም አሉት። እስኪ በስል ድረስ ነው ሌላ የሚቀይር ከሆነ ብለው ነው። ሶስተኛ አሁንም ይሄንኑ ጥያቄ እንደው አላህን መለምነው አንድ ነገር ንገረኝ አላቸው።
ነብዩ ዞር አሉና አለይሂ ሰላቱ ወሰለም ፈስአልላህ العافيه في الدنيا والاخره يا عم رسول الله ብለው ነው አሉት። አንተ የአላህ መልእክተኛ አጎቴ ሆይ አሉት ከለመንክማ በዱንያ አላህ በአፊያ እንዲያኖር አፊያ ለምን አሉት። ዱንያ ላይ ብቻ አይደለም አኺራ ላይ ጧጧት ነብዩ አፊያቸውን ይለምኑ ነበር። ጤና ከሁሉ ቀዳሚ ነው። ትልቁ ጸጋ ከእስልምና በኋላ ለሙስሊም ጤና ነው ይላሉ። ጤናውን የሚጠብቅ ጤና የሚያስጠብቅ ቤተሰቦቹን ጤናቸውን እንዲጠበቅ የሚለፋ አቢዘር ከዚህ በላይ የነብዩን ወሲያ የተረዳለ ይሄ መረዳት ማለት ይሄው ነው። ዛሬ ያየነው አይታሞች አባታቸውን በትክክል አግኝተዋል። አባታቸውን በዛት ቢያጡ አባታቸው ሊያደርግ የሚችለውን ግን እያጡ አይደለም። ፈሊላሂ الحمد አልহামዱሊላህ እንበል። አንድ አባት ለአይታሞች የሚያደርገውን በሙሉ ያደረገ ስላለ አቢዘር ለሌሎች ሙስሊሙ በአጠቃላይ ግዴታ የሆነበትን ነገር በከፊል ችሎላቸዋል ማለት ነው። የኛንም ኃላፊነት ሁሉ ተሸክሟል። እኛም መንግስትም እንደ መንግስት ቅድም ከንቲባችን ክቡር ከንቲባችን እንደገለጹት አንድ ሀገር ማህበረሰብም ሆነ ሀገር ሊያድግ የሚችለው በመንግስት ስራ ብቻ አይደለም። የመንግስት ስራ የህዝብም ስራ ስለሆነ መንግስት ማለት ህዝብም ጭምር ስለሆነ ማህበረሰቡ የሚያደርጋቸው ድርጊቶች በሙሉ ተደምረው ነው አገር ሊያድጉ የሚችሉት። በዚህ ሀገር ማደግ በማህበረሰብ ጤና በመጠበቅ ውስጥ የአቢዘር አሻራ ደግሞ ጉልህ ሆኖ አይተነዋል። አልহামዱሊላህ እኛም እንደ መጅሊስ ማህበረሰባችን በጤና እንዲኖር ትምህርት ላይ የተሻለ ውጤት እንዲያሳይ አገር አድጎ እንዲያይ ስለምንፈልግ የኛንም ስራ ጭምር እየሰሩ ስለሆነ ሁሌ ከጎናቸው እንደምንሆን ኢንሻአላህ እኛም ቃል እንገባለን። ጀዛኩሙላሁ ኸይረን። የአቢዘር ቤተሰብ እንኳን ደስ ያላችሁ። ልጆች ቤተሰባቸውን አባታቸውን አቢዘርን እንዲደግፍ እያደረጋችሁ ያላችሁ በውጭም በአገር ውስጥም ያላችሁ እህት ወንድሞቼ በትክክለኛ ቦታ ገንዘባችሁን ንብረታችሁን እያሳረፋችሁ ነው። ኢንሻአላህ ነገ የነብዩ ጎረቤት እንደምትሆኑ ተስፋ እናደርጋለን። ወሰላሙ አለይኩም ወራህመቱላህ። ያለውን ተግባር በሙሉ የሚታወቅ ተግባራችን ነው። ብዙ እንትን ማለት አንችልም። ከከቢሴ እስከ አሳይታ ድረስ ይታወቃል ተግባሩ እና በእኛ በባቲ አካባቢ ላይ ወደ 118 አካባቢ በአጠቃላይ 140 የበረሃውን ጨምሮ የቲሞችን ወይም አባት የሌላቸውን የቲሞች ይረዳል ማለት ነው። ብዙ ጊዜ የማይታወቀው አቢዘር የሚያደርገው የድጋፍ እንትኖች 7 አይነት ድጋፎች ነው የሚያደርገው። ዛሬ አንዱን የድጋፍ አይነት ነው። 7 አይነት የድጋፎች አይነቶች አሉት። ከነዛ ውስጥ አንደኛውን የድጋፍ አይነት ነው ዛሬ እያደረገ ያለው ማለት ነው። አቢዘር ምን ያደርጋል? የመጀመሪያው ኒውትሪሽን ነው፣ የምግብ ድጋፍ ያደርጋል አይደለ? ያደርጉላቸዋል። ሳይኮሶሻል ሰፖርት አለው። ሶሻል ወርከሮች አሉት የራሱ። ኢኮኖሚካል ስትሬንግዝ አለው አይደለ? ከ500 ሺህ ብር በላይ ወጪ አድርጎ በጥሬው ተሰጥቷል አይደለ? እዚህ ቤቱ ይመሰክራል። ዛሬ የጤና መድህን የጤና ሽፋን ያደርጋል። የህግ ከለላም ያደርጋል። እናንተ መሬታችሁ ከተቀማችሁ የተለያየ ንብረት ካላችሁ ያ በህገ ወጦች የምትቀሙ ከሆነ ጠበቃ ያቆምላችኋል። የህግ አገልግሎትም ይሄንን ኦሬንት ተደረጋችኋል አይደል? ከዚህ በፊትም አዎ። እና አቢዘር የሚያደርገው የድጋፍ አይነት 7 አይነት የድጋፍ አይነት ነው የሚያደርግላችሁ ማለት ነው። ዛሬ የጤና መድኑን የጤና መድኑን ድጋፍ ነው የሚያደርገው ዛሬ ማለት ነው። በዚህ አይነት ብዙ ሽብሮችን የሚያወጣ ነው። ስለዚህ ሞቅ ያለ አድናቆት እንድቸሩለት በቤተሰቦች ስም ማለት ነው። ግን አለን ቴድሮስ መሐመድ ወደዚህ መጥቶ እንግዲህ አቢዘር የሚሰጣቸውን ሁለንተናዊ ድጋፍ አስታውሶናል። አቢዘር ከዚህም በላይ ሌሎች ድጋፎችን ተደራሽ ለማድረግ አሁንም ሌት ከቀን እየሰራ ይገኛል። ቅድም ክቡር ከንቲባችን እንደሰማችሁት አቢዘር ላቀፋቸው አይታሞች ብቻ አይደለም ድጋፍን እያደረገ የሚገኘው። አቅመ ደካማ ለሆኑ ላለፉት ተከታታይ 3 ዓመታትም ይህንን ተግባር ሲያስቀጥል ነበረ። በዘንድሮ ዓመትም ከንቲባችን ጋር ተነጋግረው አቅም ለሌላቸው ማሳደሻ ይሆን ዘንድ አቢዘር የ100 ሺህ ብር ድጋፍን አድርጓልና ለአቢዘር ድርጅታችን ሞቅ ያለ ሞራል ሰጥቶልኝ ይቀጥላል፣ ያሳድገዋል። አቢዘር ከዚህም በላይ የባለፈው ዓመት ነው፣ የዘንድሮ ገና ነው። በቀጣይ ያው ይገለጻል፣ ሰርፕራይዝ ይደረጋል ተብሏል። እስኪ ለቀጣውም ሞራል ባይገለጽ እሺ
የዛሬው የ2018 አቢዘር ላቀፋቸው ቤተሰቦቹ ያሳደሰውን የጤና መድህን ሽፋንን ደብተርን የሚያስረክብበትን መርሃ ግብር ነው እያካሄድን የምንገኘው። ቀጥታ ይህንን የታደሰ የጤና መድህን ደብተርን ወደ ማስረከቡ ስነ ስርዓት ነው የምናመራው። አቢዘር የኸይር ሻይ አቢዘር ማህበረሰብ አቀፍ ልማት ድርጅት በዛሬው ዕለት በ2018 ዓ.ም ላቀፋቸው 234 አይታሞች የጤና መድህን ሽፋንን አድሶ በዚህ መልኩ አስረክቧል። አቢዘር ይህንን በጎ ተግባር በዚህ መልኩ ያከናውን ዘንድ የአንበሳውን ድርሻ እየተወጡ የሚገኙ ልበቀና ቤተሰቦቻችንን በአይታሞቻችን ስም እናመሰግናለን። የ2019 ዓ.ም የጤና መድህን ሽፋንን በዚሁ መልኩ አድሰን እስከምናስረክብ ድረስ አላህ እስከዛው ድረስ በአፊያ በጤና ያቆየን። ፕሮግራማችንን ጨርሰናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።